የፈለገው ማን ነበር ማሜ? ሙፈርሃን ግፊት አለ። ሙፈርሃን ምንድነው? ግፊት አለብኝ፣ ኃይለኛ ግፊት ዱአ አድርግልኝ። ኦኬ እሺ እህት ዓለም እንትን ፈጣሪ ያስተካክልልሽ። በነገራችን ላይ ብዙ ሰዎችን እያሳጣ ከሚገኝ የህመማንነት ግፊት ነው። እነዚህ ነገሮች ግን ማስተካከል የሚቻልበት ቻሌንጅ የሚያደርጉ ነገሮች አሉና እነዛን መሞከር ምግባችንን ብስጭታችንን ነገሮችን የምናስተካክልበት ነገሮችን መፍጠር አለብን። ከዛ ውጭ ግን ሁሉም የማይሳነው ፈጣሪ ነቅሎ ያነሳልሽ። በድሎት ተገፊ፣ በመልካም ነገር ተገፊ፣ በበሽታ በህመም በጭንቀት ሳይሆን በቃ በደስታ በሐሴት እነዚህን ነገር የሚያባብሱ ነገሮችን ሁሉ ነቅሎ ያውጣልሽ። ወደዛ ውስጥ የሚከትሽን ቁጥሩን እንዲጨምር የሚያደርገውን ነገር ሁሉ ፈጣሪ ያነሳልሽ እህት ዓለም። እግዚአብሔር ካንቺ ጋር ይሁን። ግን ትኩረት ስለሚፈልግ ያው ነገሮችን አንዳንዴ ማኔጅ የምታደርጉባቸው ነገሮች ስላለ አንዳንዱ ህመም ይገርማል። ስለዚህ ያንን ነገር መከተል ሞክሩ። ፈጣሪ ደግሞ ምንም በማይሳነው ጥበቡና ችሎታው ያንሳልሽ እህቴ፣ አብሽር። እሺ ኢብራሂም፣ ዛሬ የምወዳቸውን አባታችንን የወሎውን ሙፍቲ ምናምን የመሰለብኝ እና እንደው ሀጂ ሙፍቲን መስሏል ዛሬ ስላልተናገረ እሱን ወደ ሚዲያው እናመጣውና ኮሜንት 10 ደቂቃውን እሱን መስጠት 10 ደቂቃውን አሁን ከስርም እየጠራችሁ እንትን በል ያ ነው ከስር ያለው ማሜ ያንብብ። ኢብሮ አሁን ሰውን ያስተናግዳል። እንግዲህ ትልቅ ሰው መስለው መጥተዋል። እንደ ትልቅ ሰው መስለው ይገርማችኋል። የእህቴ ስጦታ ነው ይሄ ጋቢና ወደድኩት። ሽክረን እና ደግሞ ትንሽ በረደኝና አሁን ቅርብ ሰዓት ዝም ብዬ መርሐባ ያለው ዙዙ 150 ድርሃም በእናቴ ስም በእናቴ ስም ሳለ አለበት ዱአ አድርጉልኛል። መርሐባ ማሜ 150 ድርሃም በእናቴ ስም ሳላለባት ዱአ አድርጉልኝ ብላለች ዙዙዬ። አላህ ሱብሃነሁ ወተዓላ ሳሉን ይከልላቸው፣ አተነፋፈሳቸው፣ አረማመዳቸው፣ አካሄዳቸው፣ አቀማመጣቸው ያማረ አላህ ያድርግልሽ። አላህ አፊያቸውን አላህ ይመልስልሽ። ድምጻቸው ወለል ብሎ የሚሰማ አላህ ያድርግልሽ። አብሽር፣ አላህ ያሽርልሽ። አሁን ከስር ድምፁ ከስር የሚለይት ስሙን የምጠራው ነው ማለት ነው። እስቲ ስንት ቀን ሆነን? ወደ 28 ቀን ሆኖናል። 28 ቀን አብራችሁ የነበራችሁ እስቲ ስማችሁን እንጥራው። እስቲ ከስር የሆነ ቁጥር አስቀምጡልን። መቼስ ብር ነው የሚያየው። አስተግፊሩላህ አልዓዚም። አብዱላህ ወላሂ ሸይጣን እኮ ባለጌ ነው። ላ ሐውለ ወላ ማሜን ነካ ለማድረግ በጣም ጥረት እያደረጉ ነው፣ ግን ማሜ ነክቷል። ማሻአላህ አሁን ምንድን ነው የምናየው? ቁጥር ብቻ ነው የምናየው። ዶላሮች የት ናችሁ? ዩኤስኤ፣ አውሮፓ፣ ስዊዘርላንድ፣ ኒውዮርክ፣ ደቡብ አፍሪካ ይኖረናል። ደቡብ አፍሪካ ያላችሁ ይኖረናል። ተስፍሽ ቆሟል መሰለኝ። ተደውሎበት ነው ወይስ አራራለሁ አንተ ጋር ይኖረናል። አሲ የጠየቀች ስለነበረ ነው። የጥሜዋ አራዳ አያምሽር አለች። አያምሽር አለች። አንቺ በቄ ነው ደግሞ የምትመጪው። ደስ የሚለኝ በቄ ስትገልጪ በቄ ነው የምትገልጪው። ተጨማሪ በውስጥ የተላከልኝ ሜሴጅ አለ። ልጄ ከ3 ወሩ ጀምሮ ማሜ ዝም ብለህ መዝግብ፣ አታውራ። ኢብሮ እያስተናግድ። ተስፍሽ ስብሰባ አለን በውስጥ ወይስ የለም? አይ ከፈለግን እናደርጋለን። ማን ያግደናል? አዎ ግን አጀንዳ ይኖረናል። አዎ ለምን እንትን እንዳለን። እሺ ተስፍሽ ፓወር እኮ ባትሪ ነው እያለ ነው። በደንብ ደግሞ ይኖረናል ይቻላል። እንደ ሀሳብ አሁን እኔ የገቡት አሁን የቲክቶክ ኔትወርክ አያስተማምንም የሚል ሰማሁ። ከኢንቦክስ ላኩልኝ። እዚህ ላይ ነበር
ሳውዲ አረቢያ ላይ ኒያ የገቡትን የቴሌግራም ወይም የሆነ አፕ የሚሰራ አፕ የዛ ግሩፕ አባል ብናደርጋቸው እስክንቀበል ምን ይመስላችኋል? እሱን ነገር አስቡበት። ቴሌግራም እኮ እኔ ፕሮፋይል ስራ አለ ቴሌግራም። ለማንኛውም አዎ እንትን የምትሉ ረስት ነገር ይሄን ስራ ስንጨርስ ነው ቴሌግራም ላይ ማስገባችሁ። ሌላ እኔ የራሴ ስራ ስላለ አሁን ያለውን ይሄ ኢንሻአላህ ፍቃዱ ችግር ይገኛሉ። ኢንሻአላህ ምናልባት ማሜ እንዲመች በውስጥ የመጣልኝ ሜሴጅ አለ። ልጄ ከ3 ወሩ ጀምሮ መናገር አይችልም፣ ያማዋል፣ በጣም ችግር አለበት እና ያልሄድኩበት ሐኪም ቤት የለም። ቢኖረኝ ከዚህ በላይ መስጠት ብችል ነበረ። ነገር ግን 1000 ብር አስገብቻለሁ እና ዱዓ አድርጉልኝ ብላለች። በጣም አድርገን እናመሰግናለን። እጅሽን አላህ አፊያ ያድርግልሽ፣ አላህ ይባርክልሽ። እንግዲህ የሰጠሽ አላህ ነው። ኢንሻአላህ ሰብሰብ አድርገን ዱዓ እናደርጋለን። አሁን ያ ትንሽ እናንብብላችሁና ቶሎ ቶሎ ነቃ ነቃ እንበል ያ ጀማ። ሚስት እንዳገኝ ዱዓ አድርጉልኝ። 5000 አስገብቻለሁ፣ 5000 ጨምሬያለሁ። ይሄ ለሚስትማ ለሚስት ብቻ ሌላም ነገር አላህ እንዲሰጥ ሚስት ብቻ ሳይሆን ሳሊህ አላህ ዘንድ የተወደደ አንተ የምትደሰትበት ቤተሰብ የሚኮራበት ምርጥ ትዳር አላህ ይስጥህ ኢንሻአላህ። አሜሪካ ሀገር እንዴት ነው የምንልከው? ካሻፕ ልላክልህ አሁን ያው ሶፊያ እኔም 200 ዲናር ንያ አደርጋለሁ። ዱዓ አድርጉልኝ ለእናቴ ያማታል አለች። እናትሽን አላህ ያሽርልሽ፣ እናትሽን አላህ ያሽርልሽ፣ ሰደቃውን አላህ ይቀበላሽ። እሺ ኢብሮ እስከሚመጣ ድረስ ይሄ ካሻፕ ልኬልሃለሁ። ኢስላም ማን ነበር? እሺ ቤተሰቦች ታብና ኮፒ ሊንክ ሙአብድራህማን እኔም 100 ድርሃም ለይቻለሁ ለሀገራችን። ኦኬ እሺ ይቅርታ አሞታል ነው ያልኩት። መርሀባ ያ አላህ አፊያ ያርግልሽ የኔ እናት፣ ይቅርታ አላህ አፊያ ያርግልሽ። አፉ በይኝ ደግሞ ሱብሃንአላህ። ሌላ እንደዚህ አይነት ሜሴጅ መጥቶ ስለነበረ እንትን ብሎብኝ ነው፣ አንድ ላይ ሆኖብኝ ነው። እናመሰግናለን። እሺ እሱ አላህ ያሳድግልህ የተባልክ ነው። አሚን አላህ ያሳድግልህ። ቡቡ ደህና ነው? ሀይ በላቸው እስኪ ኢብሮ። አይሻ ፕሊስ ለእኔም ዜል ላክልኝ እያለች ነው። በነካጅ ላክላት አይሻ። ጀማ ኮፒ ሊንክ አድርጉት፣ ኮፒ ሊንክ አድርጉት። አንዴ እስኪ 30 አሱ ነይ አንቺ ኮፒ ሊንክ ነው። እኔ ምንም አልሰራም። ኮፒ ሊንክ ስለሆነ ታፕታፕ ሳይሆን ኮፒ ሊንኳን 30 ሺህ እናስገባ፣ 30 ሺህ እናስገባ ኮፒ ሊንኳን። እሺ እባካችሁ ተስፋዬ እስቲ እዘዛቸው በአንተ ስታይል፣ አንድ በአንተ ስታይል እዘዛቸው ኮፒ ሊንኳን። አባዛው አድርገኝ የደወሉበት ነው። አንዴ ቀይርኝ አንዴ አሱ ቀይርኝ አንዴ የአሲያን ቦታ እንትን አድርጎ እስከዛ ኮፒ ሊንክ አድርጎ 30 ሺህ እናስገባው። ኮፒ ሊንኩን 30 ሺህ እናስገባው። አሜን ልጄ ሂድ ያላችሁኝ ቴንኪው አመሰግናለሁ። በዚህ አጋጣሚ ትግራይ ክልል በጣም ኃይለኛ ረሃብ አለና ወገኖቻችንን በምትችሉት አቅም ድጋፍ አድርጉ። እሺ ድረሱላቸው። አሱ ሚዩት አድርጊ እና እኔን ቀይርኝ፣ ያስተባብሩኝ። ቀይርኛቸው እንግዲህ እናንተን ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉ። እሺ ሰው እየቀነሰብን ነው። ኮፒ ሊንክ እና ሼር እናድርግ፣ ታብ እናድርግ። ኢብሮ ኔትወርኩ ሀገር ቤት ስለሆንክ ስሎ እየደረሰ ነው መሰለኝ። መረጋጋት አይታይብህም። ደራርባህ እያወራህ። ኦኬ ይቅርታ አብሽር። ኢንተራፕት አደረኩኝ። እያወራን ስለሆነ እየደጋገመ። ኦኬ ታብታብ አድርጉ። እሺ ሌላው ነገር እንግዲህ ኔትወርክ በጣም ተቸግረዋል። ሳውዲ አረቢያ እንደተባለው ቪፒኤን ሞክሩ፣ በቪፒኤን አድርጉት። ሙነወርም ሜሴጅ እየጻፈልን ነው። ዙዙም ምንም እየገባች እየወጣች ነው። ምንም ልናደርግ አልቻለም። ስለዚህ ታብታብ አድርጉ። እሺ ታብታብ አድርጉ።
አሁን 30,000 አሁን 3,000 ኮፒ ሊንክ ማድረግ ያቅታችኋል እንዴ? እሺ ኮፕሊንግ 15 ጀምሩ ከኔ ጋር ወጣችሁ እስከዛ ጻፍ ኢብራሂም ጻፍ ኮፕሊንግ 15 እያረኩ እሺ 15 14 ኮፕሊንግ 13 ኮፕሊንግ ሁላችንም እናደርግ ቁጥራችን ኮፕሊንግ 11 ኮፕሊንግ እያረግን ነው አሱን ቀይርኛ እንዴ ራስሽ አንዴ ቀይር ሰዎች ከኔ ከባለቤቴ ጋር እያወራሁ እኮ ነው እዚህ ጋር እሺ ተስፍሽን አሳድግ ተስፍሽ ከልጁ ጋር ነው ብዬ ነው ዲስከምፈርት እንዳላረገው እየበላ ነው እኔ ደግሞ ቁጭ ብሎ because I'm looking after Layla and he's looking after me and after the family. So you guys have to appreciate what my husband doing. Okay? He served me with the coffee, he served me with the water, he served me with the food. I'm sitting here. So he said what you are doing is he appreciate also. አሱ በጣም እንደምናከብረው በጣም እናመሰግናለን በጣም We are እንደምንወደው doing what you are doing and we respect you, full respect to you and thank you. They are saying thank you. Okay? እንዳንተ አይነቱ ባሎች ያብዛ። They still talking. እንዳንተ መሆን ነው የምፈልገው በይው ሳድግ እንዳንተ We መሆን ነው hope that የምፈልገው we're gonna be a good husband. They think you are a good husband. They think you are a good husband. Yeah, he's the best man. Allah subhanahu wa ta'ala, he give me a best man. Alhamdulillah Rabbil Alamin. Yes. Alhamdulillah. Alhamdulillah. He's a ice cream Claire. That's how we talk. በቃ አቆም ባለቤት እንደዛ ነው ቀልድ ይወዳል። ለማንኛውም እኔ ተጫዋች ነኝ ብሎ የሚጫወተውንም የስፖርት አይነት እየነገራችሁ ነው። እያረጋችሁት ያላችሁት ነገር ቀላል ነገር አይደለም። እናንተ ለሌላ መቆማችሁ ቀላል ነገር አይደለም። እኔም አቅሜ የቻለውን እሷ ይሄን ስራ ስትሰራ ከጎናችሁ ቆሜ እየረዳሁኝ ነው ብሏቸዋል። ይህንን ለማስተላለፍ ነው በቃ እንጂው እንወዳለን። ዩአር ራክ ፐርሰን እያሉ ነው እድለኛ ሰው ነህ እያሉ ነው። እንግዲህ በቃ ንገሩኝ። እኔ ነገርኩት እኮ ዋልኩም አይ ሰላም እንደዛ ብዬው ከዛ እኔ ነኝ ብለኛ አንተን አላህ የሰጠኝ አልኩት። ራሱ አይደለም ሀቅ ያለው እንደዚህ ነው። እዚህ ጋር ቁጭ ብዬ ውሃ ሲያመጣልኝ ቡና ሲያመጣልኝ አላህ ጀዛውን ይክፈለው። አልሐምዱሊላህ አቡ መሐመድ አሁን ከስር የሚነይቱ እህቶች ብዙ ዱዓ ለሀጅ አለባቸውና እየሰማኸኝ ምን ላይ ያደርጋሉ አቡ መሐመድ? አይ እንዲሰማ ነው። እናቴ እግሯ ታማብኛለች። በሷ ስም 1,000 ብር አስገብቻለሁ። ከልባችሁ ዱዓ አድርጉልኝ። አላህ በዚህ አጋጣሚ መድኃኒቱን ካወቃችሁ ሁላችሁ መድኃኒቱ እሺ አላህ ይጠብቃችሁ ይላል። እሺ መርሐባ አሚን ያ ረብል ዓለሚን። አንድ ላይ አቡ መሐመድ ድምፅ አሲ ወይ የኔ ይሰማ እንትን በጣም እየተደራረባችሁ በጣም ጫጫታ ላይ ነው ያላችሁት እየተደራረባችሁ እና ማሜ ተረጋጋ። አሁን ሙነወር አይመኒታና አቡ ኡስታዝ ናቸው እንዲያወሩ ድል የምንሰጣቸው። አሁን ሌሎቻችን ሚውት እናደርጋለን። አቡ መሐመድ ግን እስካሁን እየበሉ ነው እንዴ? ምንድነው እሱ? ከቅድም ጀምሮ በሰላም ነው? እሺ አይመኒታና ሙነወር ተናገሩ። ኔትወርክ እምቢ ሳይላችሁ ሙነወር ተናገሩ ወንድሜ። ኔትወርክ በጣም እያስቸገረ ነው። እኔ ጋር እሰማለሁ ግን አዎ ችግር ሱብሃንአላህ አይደለም ለምን እናንተን መስማት አልቻለም። ምን እንደሆነ አላውቅም። ኔትወርክ ወላሂ ላዚም ሸከበህ እንዴት ናቸው? በቃ ለማንኛውም ናፍቆቴን እንዲገልጽላችሁ ብቻ ነው የገባሁት። ምነወር አሁን እኮ ሰሞኑን ኔትወርኩ ይዞታልና ረጅም ሰዓት ቀሚስ ለመሸጥ አትቆይ ኔትወርኩ ክራውድድ እንዳይሆንብህ ብለህ እምቢ አልክ። እሱ ደግሞ እንጀራህ ነው አትሮ ነገር እንጀራህ ነው ወንድም አለ። እኛም ናፍቀኸናል። ለማንኛውም አንተም ዙዙም ድባባችሁ እዚህ ጋር ገብታችሁ ራሱ ትንሽ የምንጨቃጨቀው ይናፍቃል። ምነወሪ አላህ ይጠብቀህ ባለህበት።
ለአላህ ስብሓንሁ ወተዓላ ስንል የምንወድህ እኔ ለአላህ ስለምወድህ ምሳሳለህ ወንድሜ ነህ። እሺ ምነወር ትናፍቃለህ። እኔ ራሱ ያነብ ጠፍቶ ነው እውነት ቅርብ ኔትወርክ ወላሂ ላዚም አሁን ራሱ ድምጻችሁ በጣም እየተቆራረጠ ይሰማል። ቀስ ብሎ ማለት ነው እንትን ነው ኢማኑ እየጨመረ ነው እና ትንሽ እየተረጋጋ ነው ማለት ነው። ቲክቶክ አስወጣው ወደ ተወደደ ማን ይወደዳል ያልኩት። አይመን እስቲ ተናገር አይመን። 5 ደቂቃ መጣሁ የገባሁ ነው። 5 ደቂቃ ተጠብቄ ከመኪና ልወረድ። እሰይ መጣሁ እንዳልክ እኮ ነቀል መጣሁ 5 ደቂቃ ይለናል። አሁን እኮ ወአለይኩም ሰላም ወራህመቱላሂ ተዓላ። ወአለይኩም ሰላም ባባ አንተ ጠፋህ በጣም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ኡስታዝ። ዛሬ ሰኞ ነው እንግዲህ አልሐምዱሊላህ ረብል ዓለሚን። ፈያ ናችሁ? አፊያ? ወአለይኩም ሰላም ኒዛም። አልሐምዱሊላህ ኡስታዝ መሐመድ ማሻአላህ ማሻአላህ ጥሩ ይዛችኋል። may Allah subhanahu wa ta'ala expect your good deed. may Allah subhanahu wa ta'ala protect you from evil mankind and devil inshallah ta'ala. may Allah subhanahu wa ta'ala help your kids and make them awlad al-salihin and protect you inshallah, give you the best life, long life, that you exercise your religion, exercise the good deed that protect you in the judgment day from hellfire and make you close to Prophet sallallahu alaihi wasallam. Really what you are doing is not easy stuff. Those that you have a family and you have kids, you left behind your family and your kids and doing for sake of Allah, not to make somebody happy, for just for that the darkest day, that the day that the day that the mother threw her kids, that they give breastfeed, and she said ya nafsi ya nafsi. May Allah subhanahu wa ta'ala protect you that day, and you will enter with Prophet Muhammad sallallahu alaihi wasallam the highest paradise, and you get your Quran with your right hand. Yesel ingidi habaibi, I love you for the sake of Allah. I love you as a